ይህንኑ ሐቅም ከልጆቻችን በስተቀር ማንም ያስተዋለው አይመስልም። እማ ቀጠለ። እንደ አንቺና እንደ አባቴ ላቤን ጠፍ አድርጌ መስራት አልፈልግም። ብዙ ገንዘብ ታገኛላችሁ። የምንኖረውም ባሻንጉሊቶች በተሞላ ቤት ውስጥ ነው። ምክርሽን የምቀበል ከሆነ መጨረሻዬ እናንተን መምሰል ይሆናል። ብዙ ሰራለሁ። የምከፍለው ታክስና ዕዳይም ይጨምራል። ቋሚ ሥራ የሚባል ነገር ቀርቷል። ምክንያቱም ሰራተኛ ቀነሳና ድርጅትን ማመጣጠን የሚባሉ ነገሮች መጥተዋል። አሁን ከኮሌጅ የሚመረቁ ተቀጣሪዎች እናንተ ከተቀጠራችሁበት የገንዘብ ዋጋ ባነሰ እንደሚቀጠሩ አውቃለሁ። ሐኪሞችን ተመልከቻቸው። በፊት ያገኙ የነበረውን ያህል ገንዘብ አሁን አያገኙም። በማህበራዊ ዋስትና ወይም በድርጅት ጡረታ ላይ መተማመን እንደማይቻል አውቃለሁ። አዲስ መልስ ፈልጋለሁ። ትክክል ነበር። አዲስ መልስ ፈልጓል። እኔም የወላጆቼ ምክር ምናልባት ከ1945 በፊት ለተወለዱ ሰዎች ሰርቶ ይሆናል። በየዕለቱ በሚቀያየረው ዓለም ውስጥ ለተወለድን ለእኛ ግን አደገኛ ነው። ከእንግዲህ ለልጆቼ ትምህርት ቤት ሂዱ፣ በርትታችሁ አጥኑና ጥሩ ውጤት አስመዝግባችሁ ጥሩ ሥራ ፈልጉ ልላቸው አልችልም። የልጆቼን ትምህርት ለመምራት አዲስ መንገድ መቀየስ እንዳለብኝ ተገንዝቤያለሁ። እንደ እናትም እንደ አካውንታንትም ልጆቻችን በትምህርት ቤት በቂ የገንዘብ ዕውቀት ሊያገኙ አለመቻላቸው ያስጨንቀኛል። ብዙዎች የአሁን ዘመን ታዳጊዎች ገና ሁለተኛ ደረጃ ሳይለቁ ክሬዲት ካርድ ይኖራቸዋል። ነገር ግን በገንዘብ እንዴት መጠቀም እንዳለባቸውም ሆነ በክሬዲት ካርዶች ላይ ድርብርብ ወለድ እንዴት እንደሚሰራ የሚያውቁት ነገር የለም። በአጭሩ ስናስቀምጠው ስለ ገንዘብ በቂ ዕውቀት ሳይኖራቸው ከቁጠባ ይልቅ ወጪ ልዩ ትኩረት ከሚሰጥበት ዓለም ጋር ለመቀላቀል ዝግጁ አይደሉም። የመጀመሪያ ልጄ በመጀመሪያ ዓመት የኮሌጅ ቆይታው በክሬዲት ካርድ ዕዳ ተዘፍቆ ሲመጣ ክሬዲት ካርዶቹን እንዲያጠፋቸው ከማድረግ በዘለለ ልጆቼን በገንዘብ ጉዳይ እንዴት ላሰለጥናቸው እንደሚገባኝ የሚያስተምረኝ ፕሮግራም ፍለጋ ጀመርኩ። ባለፈው ዓመት አንድ ቀን ባለቤቴ ከቢሮ ደወለልኝ። ልታገኙ የሚገባ አንድ ሰው አለ አለኝ። ሮበርት ኪዮሳኪ ይባላል። ነጋዴና ኢንቨስተር ሲሆን ለአንድ ትምህርታዊ ፕሮግራም የፈጠራ ባለቤት መብት ለማግኘት እያመለከተ ነው። ስትፈልጊው የነበረው ነገር ይህንን ይመስለኛል። በትክክል ስፈልገው የነበረው። ባለቤቴ ማይክ ሮበርት ኪዮሳኪ በማዘጋጀት ላይ የሚገኘው ካሽ ፍሎው የተሰኘ ጨዋታ በጣም ስለመሰጠው ሁለታችንም በጨዋታው የሙከራ ሂደት ተሳታፊ እንድንሆን ነገሮችን አመቻቸ። ትምህርታዊ ጨዋታ በመሆኑ በኮሌጅ የመጀመሪያ ዓመት ተማሪ የነበረችው ልጄን ተሳታፊ እንድትሆን ስጠይቃት ፈቃደኛ ሆነች። 15 ያህል ሰዎች በ3 ምድብ ተከፋፍለን በሙከራው ላይ ተሳተፍን። ማይክ ትክክል ነበር። ስፈልግ የኖርኩት ትምህርታዊ ፕሮግራም ይህ ነው። የሚመስለው ባለቀለም የሞኖፖሊ ቦርድ ሆኖ መሃሉ ላይ ጥሩ የለበሰ አይጥ አለ። ይሁንና ከሞኖፖሊ በተለየ መልኩ 2 ልብ መስመሮች አሉ። አንድ ከውስጥ፣ አንድ ከውጭ። የጨዋታው ዓላማ ከውስጣዊ መስመር መውጣትና ሮበርት ራት ሬስ ብሎ ከሚጠራው ፈጣኑ መስመር ብሎ ወደሚጠራው ውጫዊ መስመር መድረስ ነው። ፈጣኑ መስመር ሀብታሞች በእውነተኛው ዓለም የሚጫወቱትን ጨዋታ የሚያሳይ ነው። ሮበርት ስለ ራት ሬስ አብራራልን። የአብዛኛውን የተማረና ጠንክሮ የሚሰራ ሰው ሕይወት ብትመለከቱ ተመሳሳይ ጎዳና ነው ያለው። ልጁ ተወልዶ ወደ ትምህርት ቤት ያመራል። ልጁ ጥሩ ውጤት አግኝቶ ኮሌጅ መግባት ሲችል ወላጆቹ ይኮሩበታል፣ ይደሰታሉ። ከዚያም ልጁ ይመረቅና ምናልባትም ሁለተኛ ዲግሪውን ይሰራና አስቀድሞ እንደታቀደው ያደርጋል። ጥሩና የተረጋጋ ሥራ ፍለጋ። ልጁ የሚፈልገውን ሥራ ያገኘውና ሐኪም ወይም ጠበቃ ይሆናል ወይም መንግሥትን ያገለግላል። በአጠቃላይ ልጁ ገንዘብ መስራት፣ ክሬዲት ካርዶችንም በብዛት ጥቅም ላይ ማዋል ይጀምራል። የሚያጠፋው ገንዘብ ስላለው ልጁ ሌሎች እሱን መሰል ወጣቶች ወደሚዝናኑበት ቦታዎች ይሄዳል፣ ይዝናናል፣ የፍቅር ጓደኝነት ይመሰርታል፣ ምናልባትም ያገባል። አሁን ሕይወት ድንቅ ትሆናለች። ምክንያቱም ወንዱም ሴቷም ይሰራሉ። 2 ገቢዎች ማግኘት መታደል ነው። ስኬታማነት ይሰማቸዋል። ቤትና መኪና ለመግዛት ልጆቻቸውን ይዘው ሽር ለመሄድ ይወስናሉ።